ያላችሁ ሲስተር ታፈራው ነኝ። ዛሬ እንግዲህ ከስራ ወደ ቤት ስመለስ ገጠመኝ ላካፍላችሁ ነው። ከወደዳችሁት ላይክ፣ ሼር፣ ኮፕሊንግ፣ ሰብስክራይብ በማድረግ ትብብራችሁ አይለኝ። ምንድነው የገጠመኝ ያው እንግዲህ የሰው ልጅ በሚሄድበት ስፍራ ላይ ገጠመኝ ይገጥመዋል። ያን ገጠመኝ እንዴት ያልፈዋል በሚል እኔ ዛሬ ቢያንስ የሰውን ህይወት አትርፌያለሁ ነው የምለውና ምንድነው ያተረፍኩት? አንድ እናት ወልዳ አጥር ስር አጎንብሳ ተኝታለች እና አንድ እናት እርጅኝ ትለኛለች በዛ ስፍራ ላይ። ምንድነው መረዳሽ ስላትኝ፣ ይኸው እናት ወልዳለች እዛ ጋር ህፃኑ መሬት ላይ ነው አለችኝ እና ልክ ሳይ ደነገጥኩኝ። እኔ እንደዚህ አይነት ስሜት ተሰምቶኝ አያውቅምና ያው ሴት ነኝና የልጆችም እናት ነኝ። ምን ያክል ያ ህፃን መሬት ላይ ሆኖ ሳይ በጣም ስሜታዊ ነው የሆንኩትና በጊዜው ደነገጥኩኝ። ነገር ግን ትቼ ብሄድ ወይም ብርቅ አይምሮዬ አልፈቀደልኝም፣ ህሊናዬ አልፈቀደልኝም። ምክንያቱም እንደዛ ሆና እያየሁኝ ህፃኗ በደም ተጨማልቃለች። በጣም በሚያሳዝን ሁኔታ ማልቀስ ሁሉ አለ፣ ታለቅሳለች እና ቀጥታ ያለኝ አማራጭ ምንድን ነው? እኔም እርዱኝ ነው ያልኩትኝ በጊዜው። ቶሎ ብዬ አካባቢውን ሳይ ፔስታል ነገር አገኘሁኝ። ቶሎ ብዬ ፔስታሉን እጄ ላይ ነው እሰሩልኝ ብዬ ያሳሰርኩት ማለት ነው። ቀጥታ ወዲያውኑ ወደ ሴትዮዋ ቀረብኩኝ። ህፃኑን ሳይ ህፃኑ በጣም ጤናማ ህፃን ናት። ደም እላዩዋ ላይ የእናትየዋ ደም እላዩዋ ላይ ፈሷል። እናቲቱም ያው እየደከመች ነው እና እርዱኝ እስኪ ምላጭ አምጡልኝ ብዬ ወንድሞች ነበሩ፣ እነሱን ነገርኳቸው። ቀጥታ ሮጠው ምላጭ አመጡልኝ። ጨርቅ ነገር ቀደው ደግሞ ማሰሪያ ሰጡኝና እትብቱን አሰርኩኝ። ከእናትየዋ ህፃኑን ለይቼ እናትየዋን እንደገና ፕላሴንታውን ወይም እንግዲህ ልጅ የምንለውን ነገር እንዲወጣ ሞከርኩኝ። ስሞክር ያው ብዙም አልቆየም ወጣልኝ ማለት ነው። በዛን ሰዓት ምንድነው ቀጥታ ብር አሰባስበን ወደ ጤና አቅራቢያ ወደሚገኝ ጤና ተቋም፣ ምክንያቱም ደም እየፈሰሰ ነው፣ እንድትሄድ ረዳናትኝ። ምንድነው እዚህ ጋር የማስተላልፈው መልእክት ለእኔ በጣም ትልቅ ነገር ነው እና ይሄ በተለይ የጤና ባለሙያዎች በምንሄድበት ቦታ ላይ አጋጣሚ ድንገት ሊያጋጥመን ይችላል እንደዚህ አይነት ነገር እና ምን ማድረግ አለብን? ትተን ነው መሄድ ያለብን ወይስ እንደ ሌሎች ያልተማሩ ሰዎች የሚያደርጉትን ነገር አድርገን ነው ማለፍ ያለብን ነው? ቀርበን ባገኘነው አጋጣሚ ባገኘነው ነገር ተጠቅመን የሰውን ህይወት ማትረፍ ነው እና ስለዚህ እኔ የምለው ምንድነው ባገኘነው አጋጣሚ እችን ሴት